ዛሬ የምናየው በሰማንያዎቹ አጋማሽ በአሜሪካ በጭንቀት ያናወጠው ናይት ስቶከር ወይም የሌሊት አዳኝ እየተባለ የሚጠራውን የሪካርዶ ራምሬዝን ዘግናኝ ታሪክ ነው። የሪካርዶ ታሪክ የሚጀምረው ገና በ12 ዓመቱ ነው። በዚህ ዕድሜው ከትልቅ የአጎቱ ልጅ ማይክ ጋር ብዙ ጊዜ ያሳልፉ ነበር። ማይክ ከቪየትናም ጦርነት የተመለሰ ወታደር ሲሆን አእምሮው በጦርነቱ ከፍተኛ ተጎድቶ ነበር። ማይክ ለሪካርዶ በጦርነቱ ወቅት በሴቶችና በንጹሃን ላይ የፈጸማቸው እጅግ ዘግናኝ ሰብአዊነት የጎደላቸው እንደ ጀግንነት አድርጎ ይተርክለት ነበር። ይባስ ብሎም ማይክ ያደረሰውን ግፍ የሚያሳየው ፖላሮይድ ፎቶዎችን ለሪካርዶ ያሳየው ነበር። ፎቶዎቹ እኔ ላሳያችሁ እችል ነበር፣ ግን በጣም ዘግናኝ ስለሆነ ዩቲዩብ ከቪዲዮ ላይ ያጠፋዋል። ማንኛውም ህፃን እነዚህ ፎቶዎች ቢያይ ሊቃዥ ወይም ሊደነግጥ ይችላል። ሪካርድ ግን የተለየ ነበር። ነገሩ ይበልጥ ማረከው። በአይን ፊት ማይክ የገዛ ሚስቱን በጥይት ሲገድላት ሪካርድ ምንም ድንጋጤ አልታየበትም። ይህ ክስተት በውስጡ ለነበረው ጨለማ ትልቅ በር ከፈተለት። ከዚያም በኋላ ሪካርድ ወደ አነዛዥ ዕፅ ዓለም ገባ። በተለይም ቅዠት ዓለም ውስጥ የሚከቱት እጾችን አብዝቶ መውሰድ ጀመረ። ትምህርቱን አቋረጠ። መስረቅና ሰይጣናዊ ድርጊቶች ላይ ማተኮር ጀመረ። በ22 ዓመቱ ወደ ሳን ፍራንሲስኮ ሲዘዋወር ሪካርድ ሰው መምሰል አቁሞ ነበር። ንጽህናውን ሙሉ በሙሉ ተወ፣ ጥርሶቹ እስኪበላሹ ድረስ። ጣፋጭና ለስላሳ መጠጦችን ብቻ እየወሰደ በቆሻሻ ሁኔታ ይኖር ነበር። ልክ በዚህ ሰዓት ነው ሰዎችን መግደል ያሸኛል የሚል አስከፊ ውሳኔ ላይ የደረሰው። የመጀመሪያ ሰለባው የ9 ዓመቷ ህፃን ነበረች። በውሸት አታሏት ሆቴል ውስጥ ከወሰዳት በኋላ የፈጸመባት ግፍ በቃላት የማይገለጽ ነው። ሪካርዶ ወደ ሎስ አንጀለስ ተዘዋወረ። እዚያም በከተማ ዳርቻ የሚኖሩ አረጋውያንና ጥንዶች ማደን ጀመረ። በአንድ ሌሊት የ79 ዓመት አሮጊት ቤት ሰብሮ በመግባት ህይወቷን ካጠፋ በኋላ ንብረቷን ዘረፈ። ከ9 ወራት በኋላ ደግሞ ሌላ ጥቃት ፈጸመ። አንዲት ሴት ጋር ቤት ውስጥ ጠብቆ ገደላት። ከዚያ ቤቱ ገብቶ አብራት የምትኖረው ሴትም ጨረሳት። ሪካርዶ ይበልጥ የጨከነ መጣ። በአንድ ወቅት የአንዲት ሴት ህይወት ካጠፋ በኋላ አይኖቿን አውጥቶ እንደ መታሰቢያ በጌጣጌጥ ሳጥን ውስጥ ይዞት ሄደ። በየግድያ ቦታው ላይም የሰይጣን ምልክቶችን ይስል ነበር። መላው የሎስ አንጀለስ ህዝብ በፍርሃት ተዋጠ። ሰዎች በሮቻቸውን በስስት ቁልፍ መቆለፍ ጀመሩ። መስኮቶቻቸውን በብረት መከላከል ጀመሩ። ፖሊሶች ይህን ነፍሰ ገዳይ ለመያዝ ከፍተኛ ጥረት ቢያደርጉም ብዙ ፍንጭ አልነበራቸውም። ሆኖም አንድ የሚገርም ነገር አገኙ። በሁሉም የግድያ ቦታዎች ላይ የአንድ አይነት ጫማ አሻራ ይታያል። ይህ ጫማ ኦቪያ የተሰኘ ብራንድ ሲሆን በሎስ አንጀለስ የተሸጠው ለአንድ ሰው ብቻ ነበር። ነገሩ እየተካረረ ሲሄድ የሳን ፍራንሲስኮ ከንቲባ ዳያን ፋንስታይን አንድ ትልቅ ስህተት ሰሩ። በጋዜጣዊ መግለጫ ላይ ፖሊሶች የገዳዩን ጫማ አይነት ማወቃቸውን በይፋ ተናገሩ። ሪካርዶ ይህን በቲቪ ሲሰማ ዋናውን ማስረጃው ጫማውን ወስዶ ወደ ወንዝ ውስጥ ወረወረው። ነገር ግን ፖሊሶች ከሰረቀው መኪና ውስጥ የጣት አሻራውን ማግኘት ችለዋል። የሪካርዶ ፎቶ በሁሉም ሶሻል ሚዲያዎች ተሰራጨ። ነሐሴ 31 ቀን በ1985 ሪካርዶ በአንድ ሱቅ ውስጥ ምግብ ሊገዛ ሲል ሰዎች አወቁት። ያ ነፍሰ ገዳይ እሱ ነው የሚል ድምፅ ተሰማ። ሪካርዶ ደንግጦ መኪና ሰርቆ ለመመለስ ሲሞክር ነገር ግን የሰፈር ሰዎች ከበቡት። በቁጣ የተሞሉት ሰዎች ከመኪና ጎትተው አወጡት። አንዱ በአጥር እንጨት ደበደበው፣ ሌሎቹም በዱላ እና በእርግጫ አዳከሙት። ፖሊስ ሲደርስ ሪካርዶ በደም ተለውሶ መሬት ላይ ወድቆ ነበር። ፖሊሶች ባይደርሱ ኖሮ ህዝቡ እዚያው ሊገድለው ምንም አልቀረው ነበር። ሪካርዶ በ13 ግድያዎች፣ በ5 የግድያ ሙከራዎች እና በሌሎች በርካታ ወንጀሎችን ጥፋተኛ ተባለ። የሞት ፍርድ ተፈረደበት። ነገር ግን ፍርድ ቤት ውስጥ እንኳን ምንም አይነት የጸጸት ስሜት አላሳየም። ሞት ከዚህ ስራ ጋር አብሮ የሚመጣ ነው በማለት በንቀት ተናገረ። የሚገርመው ነገር ይህ ጭራቅ በእስር ቤት እያለ በመቶዎች የሚቆጠሩ የፍቅር ደብዳቤዎች ከሴቶች ደርሱት ነበር። እንዲያውም ፍሪዳ የምትባል አንዲት ሴት አፍቅራው እስር ቤት ድረስ ሄዳ አገባችው። ሪካርዶ ራምሬዝ የሞት ፍርድ ሳይፈረድበት በ2013 በካንሰር በሽታ ህይወቱ አለፈ።